የዲያስፖራው ስውር ደባ አንቀጽ 17 ክፍል 4 የወዲት የእህቷ ልጅ እንዳለው ከሁለት ወር በኋላ ከእስር ቤት ተፈታ ደወለችልኝና ለምን እንደፈለግኳት ጠየቀች። እኔም የስልኩን ጉዳይ ማንሳት ነገር ማባባስ ይሆናል ብዬ እንዲሁ ልጠይቃት ብቻ መደወሌን ነገርኳት። አየህ አይደል ያንተ እንቢታ ህይወቴን እንዴት እንደሚያመሰቃቅለው። እንዲህ ስዋረድና ስንገላታ ደስ ይላል አይደል? እንደማገባት ቃል ገብቼ ያታለልኳት አስመስላ በስራዋ የሚደርስባትን ቅጣት ሁሉ እኔ አሳበበችው። ነገሩ እኔ ተጸጽቼ ሐሳቤን እንድቀይር የማድረግ ሙከራ ነው። ኦገስት ወይም ሴፕቴምበር ላይ መልስ እንሰጥሻለን ብለውኛል። ግን መኖሪያ ፍቃድ ይሰጡኛል ብዬ ተስፋ አላደርግም። አሁንም አንተ ብቻ ነህ ከሚጠብቀኝ መከራ ልታድነኝ የምትችለው። አቋሜን በግልጽ ነገርኳት። መታሰሯን ለማንም መናገር እንደሌለብኝ አጥብቃ አስጠነቀቀችኝ። በዚሁ ተሰነባበት። እየደወለች ስትነዘነዘኝ ሰንብታ በመጨረሻ በቁጣ ዝታብኝ ስልኩን ጆሮዬ ላይ ተረቀመችብኝ። ከእንግዲህ እንቅልፍህን እርሳው፣ አተኛትም። ይህንን አረጋግጥልሃለሁ። ሄኖክ፣ ከእንግዲህ እንቅልፍህን እርሳው። እውነቷን ነው። ከዚህ በኋላ የሆነው እንዳለችው ነው። የወዲትና ግብረ አበሮቿ እንቅልፌን ብቻ ሳይሆን የእውን ውሎዬን ነጠቁኝ። ስልኬ ላይ የማጭበርበሪያ መልእክቶች በመላክ እንደ ውሎ በመዝጋት መስሪያ ቤት ውስጥ ስሜን በማጥፋትና በእኔ የኢሜል አድራሻ ለማከብራቸው ወዳጆችና ባልደረቦች ለአሁኑ ላለቃይም ሳይቀር ነውረኛ መልእክት በመላክ የተጀመረብኝ ዘመቻ ከ2010 ጀምሮ መቋቋም እስኪያቅተኝ ድረስ በረታብኝ። ድርጊቶቹን ሳስባቸው አሁን የሁሉ የሚደርስብኝ ያልወደድኳትን ሴት አላገባም በማለቴ ሰበብ ነው እያልኩ እገረማለሁ። በሞትና በሕይወት መካከል ወደቅኩ። አልተኛም፣ አልበላም፣ አይበላኝም፣ አልጠጣም። ከስቼ አይኔ ሁሉ ፈጦ ነበር። ይህ እንኳ የታወቀኝም ለኔ የመስሪያ ቤቱ ሰዎች ናቸው የሚነግሩኝ። የአእምሮ መቃወስ ጉዳይ በሕይወቴ ውስጥ የለም፣ በዘራችንም የለም። መተኛት አልችል፣ ሰውነቴ በሙሉ ይቃጠላል። ከዚያ በፊት 5 ዓመት ሳይካትሪ ሆስፒታል ሰርቻለሁ። ያን ጊዜ መከራቸውን ሲያዩ ለነበሩ ሰዎች አዘንኩ። ለካ እኔ በቃል ነው የምነግራቸው። ለካ እነሱ ሊነግሩኝ የሚፈልጉትን ነገር አልተረዷቸውም። ጭንቀታቸውን ለማስታገዝ ዲያዜፓም የጭንቀት ማስታገሻ ስጡኝ ይላሉ። ጀመረን ይላሉ። አሁን ሰጥቻቸው መጥተው መልሰው ስጠን ይላሉ። ጠንክሮ ሌላ ነገር አስቡ፣ ሀሳባቸው ሌላ ነገር ለማድረግ ሞክሩ ምናምን እያልኩ ነበር የምሸኛቸው። በኋላ ግን እኔ ላይ ሲደርስ ሳየው አዘንኩ። ያንን ወደ ኋላ ተመልሼ ገፍቶኛል። ለካ ጭንቀታችሁ እንዲህ ነበረ ብላችሁ ደስ ይለኛል። ትንሽ እንቅልፍ አግኝቼ ካደርኩ ጠዋት ስነሳ ጭንቅላቴ ውስጥ ብሎ ይጮህብኛል። ራሴን ውርር የሚያደርግ ቃጠሎ ይሰማኛል። ራስ ምታቱ አይጣል አብሮ እየተነሳ የሚቀውረኝ የማይታይ ጠላት ያለኝ ያክል ነው ስቃዩ። አንድ ሰሞን እንዲያውም ይህ ራስ ምታት እንቅልፍ ውስጥ እያሉ ነው የሚጨምረኝ ወይስ ተነስቼ ስለ መከራዬ ማሰብ ስጀምር ብዬ ተጨንቄያለሁ። ቤቴ ስገባ የበር ደውል ይደወላል። የቤቱን አላርም ጭምር ያስጮታል። ስልኩ አለ፣ ኢንተርኔቱ አለ። በቃ ሰላሜን አጣሁ። እኔ ጭንቀቱን ውጥረቱን ምን ይሆን አላውቅም። ብቻ ሰውነት ይቃጠላል፣ ውስጥ እግሬ ይለበልባል። ተነስቼ ቀዝቃዛ ውስጥ ዝፍዝፍ እላለሁ። ተነስቼ ቀዝቃዛ ሻወር ወስዳለሁ። የ4 ሰዓት ሙቅ ውሃ እያለ ተነስቼ ቲቪ አያለሁ። የጭንቀት መድኃኒቶቼ ደግሞ ሱስ ስለሚያስይዙ ሞታታለሁ እንጂ እነሱን አልወስድም። መኝታ የለ፣ 24 ሰዓት ስቃይ። ገሃነም ሰው ይገባል ይባላል። እኔ ግን ገሃነም ያን ያክል ከፋ ከሆነ ገሃነምን አይቼዋለሁ። ለሰዎች ልናገር ብል አንደኛ አንተ ጨዋ ሰው ነህ እንዲህ አይነት ተራ ጋር ማሄድ አለ ብለው እኔን የሚወቅሱኝ ይመስለኛል።
በዚያ ላይ ለሰዎች ለማውራት በቂ ማስረጃ የለኝም። መጀመሪያ ላይ እኔ ግለሰቡን ድርጅቱን እንዲህ አይነት የተደራጁ ነገር ብዬ ስለማልጠብቅ በጣም እጨነቅ ነበር። ለማን ነው ምንድነው ማስረዳው? ለማንስ ምንድነው የምነግረው? መስሪያ ቤቱ ደግሞ በጣም ከባድና ውስብስብ ሕክምና የሚሰጥበት ቦታ ነው። በሞትና በሽረት መካከል ያሉ በሽተኞች ያሉበት ነው። እነዚያን ሰዎች ለመንከባከብ ትኩረቱ ያልተበታተነ ሰራተኛ ያስፈልጋል። እኔ እዛ ውስጥ ብዙ ዓመት ሰራው ሰራተኛ ብሆንም መስሪያ ቤቴ እንዲህ እንደሆንኩ እንዲህ ተበደልኩ ማለት አልችልም። ምክንያቱም የሰውዬ የግል ሕይወቱ ጥሩ ስላልሆነ ለበሽተኛም ጥሩ ላይሆን ይችላል ተብዬ ልወገድ እችላለሁ። አቤት ጭንቀት! ያንን ጭንቀት በቃላት የተናገረው ሰው ሳይሆን የደረሰበት ሰው ብቻ ነው ሊረዳው የሚችለው። አካሉ የተገረፈ ሰው ተገርፎ ይወጣለታል። አእምሮው ስነ ልቦናው የተገረፈ ሰው መከራው ቢቆምለትም ቆስሎ አይድንለትም። አብሮት ነው የሚቀጥለው። መቃጠል፣ መንቀጥቀጥ፣ ልቤ በፍጥነት ይመታል፣ ፊቴን ያለበኛል። ጭንቀቴ ነው ተብሎ ሊገለጽ አይችልም። ግን በጣም ጠንካራ በሰውነት አቋሜ፣ በማህበራዊ ግንኙነቴ፣ በስነ ልቦና እንዲሁም በገንዘብ አቅሜ ብዙ ሰው የሚመድበኝ ከጠንካሮቹ ነበር። ግን ተረታሁ። ከማንና ከምን ጋር እንደምታገል አለማወቄ ጎዳኝ። መቼም የወዴት ብቻውን ሄድ ማድረግ አትችልም። በገባውበት በወጣውበት እየተከታተለች እያደነች ብቻዋን ሰላሜን ልትነሳኝ በልበ ሙሉነት እንዳልራመድ ዙሪያ ልትቆጣጠር አትችልም። እንዲህ አይነት ሁኔታ ውስጥ የከተቱኝ ለሰው ቢናገራቸው እንደ ብድ የሚያስቆጥሩ ገጠመኞችን ስም እስካገኘላቸውና ምን ሁኔታ ውስጥ እንደገባው እስኪገባኝ ድረስ በመንፈስ ጭንቀት ተሰቃየሁ። ያለሁበት ሁኔታ ለመረዳት 2 ዓመት ፈጀብኝ። የጭንቀቴን መቋጠሪያ ውል ያገኘሁት የማማክረው ሰው ባጣሁበትና በመስሪያ ቤቴ በኩል የአእምሮዬን ጤንነት የመጠራጠር አዝማሚያ አይቼ እረፍት ወስጄ ችግሮችን ለሰዎች ማስረዳበት ዘዴ ፍለጋ ኢንተርኔት መበርበርን ስራዬ ባደረኩበት ሰዓት ነበር። ያጋጠሙኝን ድርጊቶች ጉግል ላይ በ3 በ4 ቃላት እየጻፍኩ ተመሳሳይ ታሪኮች ስፈልግ 3 ዓመት ግራ የተጋባሁባቸው ችግሮች ልካ በአውሮፓና በአሜሪካ በኤሽያና በአውስትራሊያ የተለመዱ በተደራጁ የወሮበሎች የደባ ስርዓት የሚፈጸሙ እንጂ ተራ የበቀል ድርጊቶች አይደሉም። በተለያዩ ስሞች ጠቅለል ተደርገው የሚጠሩ በመንግስታት ደረጃ ሳይቀር የሚፈጸሙ የደባ ጥቃቶች ናቸው። እንደኔ ሁሉ በየቦታው በርካታ ንጹሃን ሰዎች የዚህ አይነት በስውር የሚፈጸም ደባ ሰለባዎች ሆነዋል። ለካ ብቻዬን አይደለም የሚሰማኝ አጣሁት። ለካ ብቻዬን አይደለም ደብድ የተቆጠርኩት። ለካ እኔ ብቻ አይደለሁም በስጋት እንድኖር የተገደድኩት። የኢንተርኔት ጥቆማዎችን ተከትዬ ከገዛኋቸው መጽሐፍት ሁሉ እንደ ክሎዚንግ ዘ ጋፕ ከታሰርኩበት ስውር ሰንሰለት ፈቶ ያላቀቀኝ መጽሐፍ በመላ ሕይወቴ አላጋጠመኝም። ወይ ጉድ አልኩኝ። ይህ ሰውዬ ስለኔ የሕይወት ታሪክ ነው እንደ ጻፈው። እኔ ላይ የደረሱትን ተከታታይ ስነ ልቦና ጥቃቶች ፍንትው ተደርገው አገኘኋቸው። የኔ አይነት ብዙ ሰዎች መኖራቸውን ማወቄ ሞቷል ብዬ ተስፋ ያቆረጥኩበትን የጠፋ ወንድሜን በድንገት ማግኘት ያላስፈነጠዘኝ። አሁን ችግሬ እንዲህ ነው ብዬ መናገር እችላለሁ። ለካ ከችግሩ ይልቅ ችግሩን መረዳትና መግለጽ አለመቻል ነው የከፋ በሽታው። አለማወቅ ጨለማ ነው። ጨለማ ክፍል ውስጥ ታስራችሁ ከማንና ከየት እንደሚሰነዘሩ የማታውቋቸው ዱላዎች በዘፈቀደ ቢያርፉባችሁ ከዱላው ይልቅ ዱላዎቹን አለማወቃችሁን የሚያሰቃያችሁ፣ ዱለኞቹ ቀጥሎ ምን እንደሚያደርጉ መገንበት እንኳን አለመቻላችሁ ከዱላው በላይ ያሳምማችኋል። ምናልባት እዚህ ጨለማ ውስጥ ያልተነካ ወዳጅ ቢኖራችሁ የእናንተን የስቃይ ጩኸት እንደ ምክንያት የለሽ ፍርሃት ሊቆጥርባችሁ ይችላል። 2-3 አጋሽ ካገኘ የስቃይ ጥሪያችሁን ጣራችሁን እንደ አእምሮ መታወክ እንደ አእምሮ መቀወስ ሊያስቆጥርባችሁ ይችላል። ምን ይታወቃል? እናንተም ዱላውን የሌለባችሁ ፍርሃት የፈጠረው ይሆን ብላችሁ ራሳችሁን እንድትጠራጠሩ ያደርጓችሁ ይሆናል። ይህ መጽሐፍ በእኔ አይነት ሁኔታ ውስጥ ላለ ሰው
ጨለማውን ገፎ ድለኞችንና ዱላይቱን ጠባሳ ለማየትም ሆነ ለማሳየት እንደሚያስችል ብርሃን የሆነልኝ ነው። እንግዲህ ችግሬን ለሰው መናገር መቻሌን ካረጋገጥኩ ዕውቀትም ጉልበትም መሆኑን ከተረዳሁ በኋላ ነው በእኔ የደረሰው በሌሎች ኢትዮጵያውያን ወገኖች ላይ መድረሱ እንደማይቀር በመገመት ከእኔ የተማሩ ራሳቸውን ከእንዲህ አይነት የተደራጁ ወንበዴዎች የደባ ጥቃት በእውቀት ነፃ አውጡ ብዬ ይህንን መጽሐፍ የጻፍኩት። እኔ ላይ የደረሱትን ጥቃቶች በዝርዝር ከማብራራቴ በፊት ይህ በዓለም ላይ የተዘረጋና ዘር፣ ቀለም፣ ዕድሜ፣ ጾታ፣ ሃይማኖትና የሀብት መጠን ሳይለይ ንጹሐን ሰዎችን እያሳደደ ብዙዎችን ያሳበደ ሌሎችንም ራሳቸውን ለመግደል ያበቃ ሲብስም በስውር እጅ የገደለ ስርዓት ባህሪያት ከልምዴና ከንባቤ በመነሳት እነሆ ይሄውላችሁ